በዚህ ቪዲዮአችን የምንማረው ስቴት ፎርሜሽን ኢን ሳውዘርን አፍሪካ የሚል ርዕስ ነው። ወይንም በዚህ በደቡባዊ የአፍሪካ ክፍል ላይ የግዛት አመሰራረት እንዴት ነው የሚል ታሪክን ዛሬ የምንማርበት ርዕስ ነው። ስለዚህ በዚህ በደቡባዊ አፍሪካ ቀደምት የሆኑ ግዛቶችን እና ስልጣኔያቸውን እያነሳን እንማራለን ማለት ነው። ስለዚህ ሳውዘርን አፍሪካ የሚል ርዕስ ነው። እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ትማሩበታላችሁ። In the southern half of African continent, the states were formed more slowly than in the north. ይህን የደቡባዊ አጋማሽ የአፍሪካን ክፍል ስንመለከተው ከሰሜኑ ክፍል ስናነጻጽረው በዚህ በደቡባዊ የአፍሪካ ክፍል ግዛቶች የተመሰረቱት በዝግታ ነበር። የደቡቡና የሰሜኑን የአፍሪካ ክፍል ስንመለከት በዚህ በደቡቡ አፍሪካ ክፍል ግዛቶች የተመሰረቱት በዝግታ ነበር። However, these independent villages gradually consolidated in some parts of southern Africa, starting in the 11th century. ይሁን እንጂ እነዚህ አንዳንድ የሰፈራ መንደሮች ወይንም የተደራጁ መንደሮች መመስረት የጀመሩት በዚህ በደቡብ አፍሪካ ከ11ኛው መቶ ክፍለ ዘመን ጀምሮ ነበር። ስለዚህ በዚህ ቪዲዮ የምንማርበት ርዕስ የዚምባብዌን ግዛት ስልጣኔ ምን ይመስላል የሚለውን እንማራለን ማለት ነው። The founders of Great Zimbabwe were the Bantu speaking people of Shona who began their rule about 1000 AD. የታላቋን የዚምባብዌ ግዛት ስልጣኔ የመሰረቱት የባንቱኛ ቋንቋ ተናጋሪ ህዝቦች ናቸው። ጊዜውም በ1000 ዓመተ ምህረት ነበር። ይህ ማለት የታላቋ ዚምባብዌ ስልጣኔ የተጀመረው በ1000 ዓመተ ምህረት ነበር። ይህ ማለት በታላቋ ዚምባብዌ ግዛት መመስረት የተጀመረው ወይንም ግዛት የተመሰረተው በ1000 ዓመተ ምህረት ነበር። These people built Great Zimbabwe. እነዚህ ህዝቦች ታላቋን ዚምባብዌ መስርተዋታል። In the 13th or 14th century, stone houses and walls were built in Great Zimbabwe. እዚህ ምስሉ ላይ እንደምታዩት በ13 እና በ14ኛው መቶ ክፍለ ዘመን ከድንጋይ ላይ ቤቶችን እንዲሁም በድንጋይ አጥሮችን ይሰሩ ነበር። Great Zimbabwe was a medieval African city known for its large circular wall and tower. ታላቋ ዚምባብዌ በዚህ በመካከለኛው የአፍሪካ ዘመን በጣም የታወቀች ከተማ ነበረች። የምታወቅበትም በዚህ በድንጋይ አጥሮች ክበብ በሆኑ በድንጋይ አጥሮችና ማማዎች ወይንም ታወሮች ነበር። በዚህ ምስሉ ላይ እንደምታዩት ይህ የጥንቷ የዚምባብዌ ስልጣኔ አሻራ የሆነ ማማና የድንጋይ ላይ አጥሮች ወይንም ግንቦች ነበሩ። Great Zimbabwe was part of a wealthy African trading empire that controlled much of East African coasts from the 11th to 15th centuries. ታላቋ ዚምባብዌ የዚህ የምስራቅ አፍሪካን የንግድ ጠረፋማ ቦታ ወይንም የንግድ የእንቅስቃሴ ቦታዎችን ከ11ኛው እስከ 15ኛው መቶ ክፍለ ዘመናት ተቆጣጥራ ትኖር የነበረች ናት። The main economic activities of Zimbabwe were cattle husbandry, crop cultivation and the trade of gold on the coast of the Indian Ocean. የዚምባብዌን ህዝብ ዋነኛ የኢኮኖሚ ምንጮች ስንመለከት የሚከተሉት ናቸው። እነሱም ካትል ሀዝበንደሪ ወይንም የከብት እርባታ፣ ክሮፕ ካልቲቬሽን ወይንም የጥራጥሬ ምርት፣ እንዲሁም ትሬድ ኦፍ ጎልድ ወይንም በዚህ በኢንዲያ ውቅያኖስ ጠረፋማ አካባቢ ወርቅን የመነገድ ስራዎች ለታላቋ ዚምባብዌ ህዝብ ዋነኛዎቹ የገቢ ምንጮች ነበሩ። Great Zimbabwe was the heart of a thriving trading empire from the 11th to 15th centuries. ታላቋ ዚምባብዌ ከ11 እስከ 15ኛው መቶ ክፍለ ዘመን እጅግ የበለጸገ የንግድ ማዕከል እንደነበረች ታሪኮች ያስረዳሉ። Zimbabwe maintained trade relation with the Swahili states. ዚምባብዌ ከስዋሂሊ ግዛቶች ጋር የንግድ ትስስር ነበራት። Great Zimbabwe was known for its gold mines. ታላቋ ዚምባብዌ ከምትታወቅባቸው
ነገሮች ውስጥ የወርቅ ቁፋሮ ጎልቶ ይወሳል። After 1450 AD, the Rozvi clan kings of the Shona people established the empire called Muni Mutaba. ከ1450 ዓመተ ምህረት በኋላ የሮዝዊ ጎሳ ንጉስ ያው የሾና ህዝብ ማለት ነው። እንግዲህ ይሄ ህዝብም ያው በሾና ውስጥ ያለ ነው። ሾና በሚባል የሚጠራ ህዝብ ነው። የሚኒ ሙታባ ግዛትን መስርተዋል። However, later on the Portuguese conquered Muni Mutaba in the late 16th century. ይሁን እንጂ ፖርቹጋሎች በኋላ በ16ኛው ክፍለ ዘመን መጨረሻ አካባቢ ሚኒ ሙታባን ተቆጣጥረዋል።